Let's start our discussion by defining what is change. Change is any process where something is became different from its previous state. እንግዲህ change የምንለው ነገር ፕሮሰስ ነው። የሆነ ነገር ወይም something መጀመሪያ ከነበረበት ስቴት ወደ ሌላ ስቴት ሲቀየር ነው። ኤግዛምፕል እንመልከት። water turning into ice or steam, iron rusting። እንግዲህ አሁን ውሃ ከአንድ ስቴት ወደ ሌላ ስቴት በሚቀየርበት ሰዓት ይህንን መጥቀስ እንችላለን። ሌላው ትራንስፎርሜሽን የምንለው ነገር ነው። ትራንስፎርሜሽን is a type of change where the substance changed its form, structure or nature። እንግዲህ ቼንጅ የምንለው ስቴቱን ነው የሚቀይረው። ትራንስፎርሜሽን ላይ ስንመጣ ግን ሰብስታንሱ ፎርሙን፣ ስትራክቸሩን፣ ኔቸሩን ነው የሚቀይረው። ለምሳሌ ሚልክ turning into the yogurt, it is a chemical transformation. Example, ice melting into the water, it is a physical transformation. So the change and the transformation have relationship ማለት ነው። እንደዚህ ጋር እንደምንመለከተው ወተት ወደ እርጎ ሲቀየር ኬሚካል ትራንስፎርሜሽን ሲኖረው፣ አይስ ደግሞ ወደ ወተር በሚቀየርበት ሰዓት ስቴቱን ብቻ ነው። ይሄ ቼንጅ ነው ወይም ደግሞ ፊዚካል ትራንስፎርሜሽን ነው ያደረገው እንላለን። ሌላው ደግሞ ምንድን ነው? ታይፕስ ኦፍ ቼንጅ ኢን ደ ኔቸር ነው። እንግዲህ መጀመሪያም ላይ ለማየት እንደሞከር ነው የተለያዩ አይነት ቼንጆች አሉ። ቼንጅስ ካን ቢ broadly classified into two types, physically and chemically ብለን የመጀመሪያው ፊዚካል ቼንጅ የምንላቸው changes that affect the form or appearance of a substance but does not create a new substance። እንግዲህ ፊዚካል ቼንጅ የምንለው ፎርሙን ወይም ደግሞ አፒራንሱን ኤክስተርናል የሆነውን ነገሩን ነው የሚቀይረው የሰብስታንሱን እንጂ ክሬሽኑን ወይም ደግሞ ኒው ሰብስታንስ ክሬት አያደርግልንም ማለት ነው። የተለያዩ ካራክተሪስቲክሶች አሉት። ለምሳሌ no new substance is formed፣ አዲስ የሆነ ሰብስታንስ አናገኘም። ኦፍሊ ሪቪዚብል ነው ወይም ደግሞ መመለስ እንችላለን። እንዲሁም ፋይናሊ ደግሞ ይህን አይነት ቼንጅ ኢንቮልቭ የሚያደርገው ስቴቱ ላይ፣ ሼፑ ላይ ወይም ደግሞ ሳይዙ ላይ ነው። አሁን ደግሞ የተለያዩ ኤግዛምፕሎችን እንመልከት። አይስ ሜልቲንግ፣ ይሄ ወዴት? ወደ ዋተር ስቴቱን ነው የሚቀይረው። ከቲንግ ኦፍ ደ ፔፐር፣ the big paper into smaller size of the paper አይደል? ሶ ሪቨርሲብል ነው። sugar in the water፣ ይሄኛውም ሶሊድ ነበረ ቱ ዘ ሊኩዊድ ስቴት ነው የተቀየረው። ሁለተኛውና ሌላኛው ደግሞ ኬሚካል ቼንጅ ነው። ኒው ሰብስታንስ ዊዝ ፕሮፐርቲ ኢዝ ፎርምድ፣ እንግዲህ አዲስ ሰብስታንስ የሚፈጠርበት ነው ማለት ነው። ይሄኛው አይነት ቼንጅ ደግሞ የተለያዩ ካራክተሪስቲክሶች አሉት። ከነዚህ መሀልም ፎርሜሽን ኦፍ ኒው ሰብስታንስ ይፈጠራል። ዩዥሊ ኢሪቨርሲብል ነው፣ መመለስ አንችልም። ኦፍን ኢንቮልቭስ ደ ከለር ቼንጅስ፣ ጋዝ ትራንስፎርሜሽን፣ ቴምፕሬቸር ቼንጅ ኦር ፐርሲፒቴሽንስ። ይሄ ማለት ከለሩን ይቀይራል፣ ወደ ጋዝ ትራንስፎርም ያደርጋል። ሂት ወይም ደግሞ ቴምፕሬቸር ቼንጅ አለ። ስለዚህ በአጠቃላይ ከፊዚካል እና ኬሚካሎቹ ዲፈረንስ አላቸው። ኤግዛምፕል ለምሳሌ ረስቲንግ ኦፍ አይረን የብረት መዛግ፣ በርኒንግ ኦፍ ውድ እንጨት መቃጠል፣ ቤኪንግ ኦፍ ኬክ እንግዲህ የኬክ ቤክድ መሆን። እነዚህ ሁላ ነገሮች ኒው ሰብስታንስን ፎርም እያደረጉ ምን የሚሉ ናቸው? ኬሚካሊ ቼንጅ የሚያደርጉ ናቸው። አሁን እዚህ ጋር በኬሚካል ቼንጅ ጊዜ ኬሚካል ሪያክሽን የሚባል ነገር አለ። ኬሚካል ሪያክሽን ኢዝ ኤ ፕሮሰስ ኢን ዊች ሰብስታንስስ ወይም ደግሞ ሪያክታንትስ አር ትራንስፎርምድ ኢንቱ ደ ኒው ሰብስታንስስ ዊች አር ፕሮዳክትስ ዊዝ ኤ ዲፈረንት ፕሮፐርቲ። እንግዲህ ኬሚካል ቼንጅ ላይ ፕሮዳክቶቹ ይቀየራሉ፣ ኒው ሰብስታንስ እናገኛለን አላለም። ስለዚህ ይሄ የሚሆነው በኬሚካል ሪያክሽን ነው። ፕሮሰሱ ምን ብለን እንጠራዋለን? ኬሚካል ሪያክሽን ብለን እንጠራዋለን። ጀነራሊ ሪፕሬዘንት ስናደርገው ሪያክታንትስ በአሮ አድርገን ፕሮዳክት ይሰጡናል እንላለን። እዚች ጋር በጣም ኮመን የሆነች ኤግዛምፕል እኒ ሃይድሮጅን ፕላስ ኦክሲጅን ዊጌት ደ ዋተር አይደለ? ስለዚህ ሃይድሮጅን እና ኦክሲጅን ሪያክታንት ሲሆኑ ወተር ደግሞ ፕሮዳክታችን ይሆናል ማለት ነው። የራሳቸው የሆነ ቢሄቪየርም አላቸው። እንግዲህ ኬሚካል ሪያክሽን ኦፍን ሾው ሰርቴን ቢሄቪየር ኦር ሳይንስ ፎር ኤግዛምፕል ላይክ ደ ከለር ቼንጅ፣ ደ ጋዝ ፎርሜሽን፣ ደ ቴምፕሬቸር ቼንጅ፣ ደ ኦደር ቼንጅ። ቀለማቸውን ይቀይራሉ ዲዩሪንግ ደ ሪያክሽን። ጋዝ ፎርም ያደርጋሉ፣ ለምሳሌ እንደ ፊውምስ አፒር ኦር እንደ በብልስ። ቴምፕሬቸር ቼንጅ ያደርጋሉ፣ ሂዝ ሪሊዝድ ሊሆን ይችላል ወይም ደግሞ ኤክሶተርሚክ፣ እንዲሁም ደግሞ አብዞርቭድ ሊሆን ይችላል ኢንዶተርሚክ። እንዲሁም ደግሞ ኦዶር ቼንጅ አለ፣ ስሜላቸው ሊቀየር ይችላል፣ አዲስ የሆነ ሽታ ሊያመጡ ይችላሉ። እዚህ ጋር ደግሞ ታይፕስ ኦፍ ደ ኬሚካል ሪያክሽኖችን እኔ እንግዲህ የተለያየ አይነት ታይፕስ ኦፍ ኬሚካል ሪያክሽኖች አሉ። ከነዚህ መካከልም ኮምቢኔሽን ወይም ደግሞ ሲንተሲስ ሪያክሽን የሚባል ነገር አለ። ዲፊኒሽኑ ምንድን ነው? ቱ ኦር ሞር ሰብስታንስስ ኮምባይንድ ቱ ፎርም ኤ ሲንግል ፕሮዳክት። እንግዲህ ኤ እና ቢ ፕሮዳክት ምን ይሰጡናል? ኤቢ ፕሮዳክት ይሰጡናል ማለት ነው ጀነራል ፎርሙላቸው።
ሁለተኛ ዲኮምፖዚሽን ሪያክሽን የምንለው ነው። ይሄኛው ደግሞ ሲንግል ፕሮዳክትን ብሬክን ዳውን በማድረግ ወደ ሁለትና ከዛ በላይ የሆኑ ሲምፕለር ሰብስታንሶች የምናገኘው ነው። ለምሳሌ ኤቢ ፕሮዳክትን ወደ ኤ እና ወደ ቢ ወደ ሲንግል የምንቀይርበት ነው ማለት ነው። ሶስተኛው ሲንግል ሪፕሌስመንት ወይም ዲስፕሌስመንት ሪያክሽን የምንለው ነው። ይሄኛውም ዲፊኒሽኑ ዋን ኤሌመንት ሪፕሌስ አናዘር ኤሌመንት ኢን ኮምፓውንድ which is as a general formula ብናየው a plus bc ምን ይሰጠናል? ac plus bc ማለት ነው። ሶ a ራሱን የቻለ ነበር፣ bcም ራሱን የቻለ ሌላ ነበረ። በት ሪያክት ሲያደርጉ ግን ሲን ፎር ቦዝ ተጠቅመው ac plus bc ያገኝተናል። እዚህ ጋር ደግሞ ሁለት ሌሎች የኬሚካል ሪያክሽኖች እናያለን። የመጀመሪያው ደብል ሪፕሌስመንት የምንለው ነው። እንዲሁም ፋይናሊ ደግሞ የምናየው ኮምቢሽን ሪያክሽን የምንለው ነው። ደብል ሪፕሌስመንት የምንለው the ion of two compounds exchange places to form a new compound። ሶ እዚህ ጋር ጀነራል ፎርሙላቸውን በመያዝ ዲፊኒሽናቸውን በቀላሉ መረዳት ትችላላችሁ። ሶ ጀነራል ፎርሙላውን ስንመለከት AB plus CD ከዛ ከሪአክት በኋላ AD plus CB እናገኛለን። አሁን እዚህ ጋር ምን ለማለት ነው? ኤቢ ወደ ምንድን ነው ሄደው? ቢ ወደ ሲቢ ነው ሄደው። ሲዲ ደግሞ ወደ ኤዲ ነው አይደል የመጣው። ሶ ይሄ የሚነግረን ነገር አጠቃላይ ምንድነው? ሁለት ኮምፓውንዶች ቦታቸውን ፕሌሳቸውን ኤክስቼንጅ በማድረግ ሌላ ኮምፓውንድ ፎርም ማድረግ እንደሚችሉ ነው። መጨረሻ ላይ የምናየው ኮምቢሽን ሪያክሽን ነው። ሰብስታንስ ሪያክት ዊዝ ኦክሲጅን ሪሊዚንግ ኢነርጂ ኢን ዘ ፎርም ኦፍ ሂት ኤንድ ላይት ነው። እንግዲህ ሰብስታንሱን ከኦክሲጅን ጋር ሪያክት በማስደረግ ሂትን ወይም ደግሞ ላይትን ምን ማድረግ ነው? ሪሊዝ ማድረግ ነው አላማችን። ስለዚህ ጀነራል ፎርሙላው ፊውል ኢዝ ኤ ሰብስታንስ ሪያክት ዊዝ ኦክሲጅን ካርቦን ዳይኦክሳይድ ፕላስ ሃይድሮጅን ኦክሳይድ እናገኛለን። ሶ አሁን ደግሞ ወደ ኢንትሮዳክሽን ቱ ባላንሲንግ ደ ኬሚካል ኢኩዌሽን እንመጣለን። እንግዲህ ኬሚካል ኢኩዌሽኖች ሲቀመጡ ባላንስ ተደርገው ነው። ለምንድን ነው ባላንስ የሚደረጉት? ቱ ኦቢ ደ ሎ ኦፍ ኮንዘርቬሽን ኦፍ ማስ ኦፍ ኮንዘርቬሽን ኦፍ ማስ የሚለን ምንድን ነው? ማስ ኦፍ ሪያክታንት እኩል ነው ከማስ ኦፍ ፕሮዳክት ጋር ይለናል። ስለዚህ ይሄንን ህግ ምን ለማድረግ ለመጠበቅ ሲባል ባላንስ እናደርጋለን ኬሚካል ኢኩዌሽኖችን። ታዲያ እዚህ ጋር ደግሞ ይሄንን ህግ ለመጠበቅ ሲባል ማስ ኦፍ ሪያክታንትና ማስ ኦፍ ፕሮዳክትን እኩል ለማድረግ አተምስ ናይዘር ክሬትድ ኖር ዲስትሮይድ ነው የሚሆኑት። አይፈጠሩምም አይጠፉምም፣ ኦንሊ ሪአሬንጅ ብቻ ነው የምናደርጋቸው። እንዲሁም ሌሎች ተጨማሪ ሁለት ህጎች አሉ፣ ሎ ኦፍ ዴፊናይት ኮምፖዚሽን እና ሎ ኦፍ መልቲፕል ፕሮፖርሽን የምንላቸው ኬሚካል ባላንሲንግን በምንጠቀምበት ጊዜ የምንከተላቸው ህጎች ናቸው። እነዚህን ህጎች በሌላ ቪዲዮ ላይ እናያለን። ለአሁን ግን ባላንሲንግ ኬሚካል ኢኩዌሽን የምናደርገው ሎ ኦፍ ኮንዘርቬሽን ኦፍ ማስን ለመጠበቅ ነው ብለን እንይዛለን። እንደነገርኳችሁ በዚህኛው ላይ ቤዚክ ኢንትሮዳክሽን ለማድረግ ያህል ስለሆነ ጀነራል የሆኑትን ስቴፖቹን የመጀመሪያው ራይት ደ አምባላንስ ኢኩዌሽን ነው። የተሰጠንን አምባላንስ ኢኩዌሽን እናስቀምጣለን። ለምሳሌ እዚህ ጋር ኤግዛምፕላችን ላይ H2 + O2 አለ። ከዛ በኋላ H2O ነው። ሁለት ሃይድሮጅን አለን በሪያክታንት በኩል፣ በፕሮዳክትም ሁለት ሃይድሮጅን አለን። ሁለት ኦክሲጅን አለን በሪያክታንት በኩል፣ በፕሮዳክት በኩል ግን አንድ ኦክሲጅን ያለን። ስለዚህ ይሄንን ኦክሲጅን አምባላንስ ስለሆነ ባላንስ እናደርጋለን። ሁለተኛው እንግዲህ አተሞችን ካውንት እናደርጋለን። ሶ ቶታሊ ካውንት ማድረጋችን ቦት ሳይድ ላይ ያሉትን እንደ ሰከንድ እንይዛለን። ሰርድሊ እንግዲህ አጀስት ኮፊሸንቶችን እናደርጋለን። ከሞለኪውሎቹ ፊት ለፊት ኮፊሸንት እንጨምራለን። እንግዲህ እዚህ ጋር ባላንስ አድርገነዋል። ከሃይድሮጅን በፊት ሁለትን ጨምረን አራት አድርገነዋል። ኦክሲጅን ሁለት አለ። ፕሮዳክትን በኩል በተመሳሳይ ሁለትን ጨምረን ሶ ፋይናሊ ደግሞ ደብል ቼክ ኦል አተምስ ማች ኦን ደ ቦት ሳይድ ካውንት አድርገን ምን ያህል እንዳለና ምን ያህል እንደጎደለ የቱ ጋር ባላንስ እንዳልሆነ ሁሉንም ደብል ቼክ እናደርጋለን ማለት ነው። እንግዲህ ፕሪቪው ፎር ኔክስት ቪዲዮ ነይ ኢን አወር ኔክስት ቪዲዮ ዊ ዊል ኤክስፕሌን the 5 ሜቶድ ኦፍ the balancing chemical equation። አሁን እዚህ ጋር ቀደም ብሎ በሰራነው ኤግዛምፕል ላይ ኢንስፔክሽን ሜቶድ ወይም ደግሞ በግምት ነበር እዚህ ብንጨምር እያለን፣ ነገር ግን በቀጣይ ቪዲዮአችን ላይ አምስቱን የኬሚካል ባላንሲንግ ሜቶዶችን እናያለን። የመጀመሪያው አየን ኤሌክትሮን ሜቶድ ነው። ሁለተኛ ኦክሲዴሽን ቻርጅ ሜቶድ ነው። ሶስተኛ አሁን የሰራ ነው ኢንስፔክሽን ሜቶድ፣ አራተኛ ኤልሲኤም ሜቶድ፣ አምስተኛ አልጀብሪክ ሜቶድ ነው። እንግዲህ በቀጣይ ቪዲዮአችን እነዚህን ሜቶዶች ለማየት እንሞክራለን ማለት ነው። ያልገባችሁ ማንኛውም ጥያቄ ካለ ኮሜንት ሴክሽን ላይ ያስቀምጡልን። ሰብስክራይብ ማድረግ እንዳይረሳ።